አንተ ፍጠን እንጂ ዛሬ እኮ ሳባ ትመረቃለች። ሳባ ደግሞ ማነች? ና እንግባ እባክህ፣ ዝም በል አሁን። አንተ ልጅ የት ነው ያመጣኝ? እና ችግር የለውም። ቆይ ተመራቂዋስ? ተመራቂዋ ሳባ ትባላለች። እሳቸው ደግሞ አባቷ ናቸው። ከሳባ ጋር ሃይስኩል አብረን የጨረስነው። እሷ ነጥብ መጥቶላት ግቢ ስትገባ እኔ ደግሞ ወድቄ እዚሁ ቀረሁ። አባቷን ስትወዳቸው ልክ የላትም። እሳቸውም እንደምታያቸው ታማሚ ናቸው። ከሷ ውጪ ረዳት የላቸው። ታዲያ ይህንን ችግሯን ለማለፍ ማታ ቡና ቤት እየሰራች ቀን ዩኒቨርሲቲ ትማር ነበር። ሳባ ነይ፣ እንግዶችሽ መጡልሽ፣ ምግብ አቅርቢላቸው። ምን ያደርጋል እንደዛ ለፍታ ተምራ ለመመረቅ ቀናት ሲቀሯት የምታስተናግድበት መጠጥ ቤት በተጣሉ ጎረምሶች በተተኮሰ ጥይት ሕይወቷ አለፈ። ምን? በስማ ሳቢ ነይ እንጂ ሞቅ ሞቅ አድርጊው። ልጆች ተነሱ፣ ምግብ ያዙ። ሳባ ወጣ ብላ ነው